ሽንኩርት 150 ይገባው? አረቀንስ መችለት 130 ብር አልነበር? እኛም ጨምሩብን እኮ ነው። አይ በቃ እሺ እመጣለሁ። አንቺ ዞራቲም እንዴ? ማለት እንዴ? ደርሻለሁ። ውጪ አንቺ ቀፋፊ ተሻለሽ? ምንም ማለት ናፍቀኛል። ናቀፈኝ ሰርካዲስ ሞዴል ያንደር ሆነሻል ለቤማ ካበገም ቴንክ ዩ ስማኝ፣ ማዘር እንዳትወጣ እንገናኛለን። እሺ እሺ፣ ቻው። ዳጊ ማርዬ፣ ከዚህ በኋላ ማየ የሌለችበት እንዴት ነው መሆኑ? እኔ ያለው ደግሞ መቼም አልተውህም። ይሄው ቃሌ ነው። እኔም መቼም አልተውሽም ማርዬ። እሺ እንሂድ። ዝምታ ሲውጠኝ ምን እንደምሳታ ደስ አይለኝም አንቺን አገኝ ብዬ። የእስር ጊዜ ሀሪፍ ነበር። ምን እንደገረመኝ ታውቃለህ? ፊልም የመሰለ ውሸት ዋሽተ ከኔ ለመራቅ መሞከረ። እንደሱ እኮ አይደለም ማርዬ፣ ላስረዳሽ። ምን ልታስረዳኝ? ሁሉንም ሰማሁት እኮ። ያቺ የሰፈራችንን የሀብታሟን ልጅ ማግባትህን ልጨምርልህ፣ እሷም የቤትና የመኪና ባለቤት ማረጓን። ብቻ መልካም ህይወት። አንቺም ግን እኔን ለመርሳት ብዙም አልቆየሽም። ለማንኛውም ለልጅሽ አባት እንኳን ደስ አለህ በይልኝ። አንተ ነህ ደግሞ ወንድ ነው። እግዚአብሔር አንተ እንደምትተወኝ ያውቆ መጽናኛ ሰጠኝ። አንተማ ሱርጂው ብለኸኝ ነበር፣ ግን አሳዘነኝ ማርዬ። እንድታጽናናኝ ወይ አብረኸኝ እንድትሆን አይደለም የነገርኩ። ያኔ በፍቅር ጊዜ የገባሁልህን ቃል እንዳላጠፍኩ እንድታውቅ እንጂ። ይቅርታ ማርዬ፣ አትጥይኝ። ድህነት ነው ያለያየን። አልጠላህም። የልጅ አባት አይደለህ? መልካም ህይወት። እሺ ቢያንስ አካውንትሽን ንገሪኝ፣ ተቆራጭ ላድርግ። ዳግመኛ ወደ ህይወቴ እንዳትመለስ። እኔ ማርያ ለአንድ ልጅ ያላንስም። እሺ ያሰብከውን ለጊዮርጊስ ስጥ።